ወላጆችህ ዱዓ የማታደርግ ከሆነ ለራስህ ፍራ፣ ራስህንም ፍራው። ለምን ትፈራለህ? ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ስለ ደግ ልጅ ሲናገሩ ይህንን ትርጉም የሚሰጥ ንግግር ተናግረዋል። ደግ ልጅ ማለት ለወላጁ ዱዓ የሚያደርግ ልጅ ነው ብለዋል። ልጅ ለወላጆቹ ዱዓ የሚያደርግ ከሆነ ያ ልጅ ሷሊህ አይደለም ማለት ነው። በአላህ ይሁንብኝ በሰላቴ ውስጥ ተሸሁድ ላይ ከሰላምታ በፊት ለወላጆቼ አላህ ይርሐማቸው ብዬ ዱዓ ሳላደርግ አላርፍም። ይህ ዱዓ በመላስህ ላይ የዘወትር ዚክር ሊሆን ይገባል። ምክንያቱም ወላጆችህ ለዚህ ህልውና ምክንያቶች ናቸው። ወላጆቼ በኖሩ ኖሮ ደግሞ እኔ በዚች ዓለም አልኖርም ነበር። ሌላው ደግሞ ወላጆችህን በማንኛውም ህግ አትመዝናቸው፣ እነሱ ከህግ በላይ ናቸው። ወንድሜ ሆይ ወላጆችህ ቢሳሳቱ እንኳን ትልቅ ዕቁቅ ወይንም ወላጆችን መበደል ማለት ወላጆችህ አንተን ለማናገር ወይም ሐሳባቸውን ለመግለጽ አንተን መፍራት ሲጀምሩ ነው። ከበደሎች ሁሉ ትልቁ በደል ወላጆችህ ለአንተ አንድ ነገር ከመናገራቸው በፊት ምን ይለናል ብለው ቢፈሩ ከሆነ ይቆጣን ይሆን ብለው እንዲጨነቁ ማድረግህ ነው። አላህ ከዚህ ይጠብቀን። አንደኛው ለነሱ ዱዓ ማድረግ ብለናል። ሁለተኛው ለነሱ ምህረትን መለመን። ሶስተኛው ደግሞ የወላጆችን ጓደኞች ማክበር ነው። አራተኛው ደግሞ የገቡትን ቃል መፈጸም ነው። ለምሳሌ ለአንድ ሰው ቃል ገብተው ከሆነ ያንን መፈጸም ይገባል። አንድ ሰው ወደ አንተ መጥቶ አባትህ እንዲህ ብሎ ነበር ቢልህ ያን ሰው ባትወደው እንኳን ለአባትህ ክብር ስትል የገባውን ቃል ፈጽምለት። አላህ ነገሮችን ያግራልን። የገቡትን ቃል መፈጸም ታላቅ ሥራ ነው። አምስተኛው ደግሞ በእነሱ በኩል የሚመጣን ዝምድናን መቀጠል ነው። የወላጆችህን ጓደኞች ማክበር እንዴት እንደሆነ ተመልከት። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ በአንድ ወቅት መንገድ ላይ እየሄዱ ሳለ አንድ ገጠር ያገኛቸው። ኢብኑ ዑመር ያንን ሰው ሲያዩ በጣም ተደሰቱና ከሚጋልቡበት እንስሳ ላይ ወረዱ። እንስሳውንም በስጦታ መልክ አበረከቱላቸው። በዘመናችን ስንስለው ይኸው የመኪና ቁልፍ እንደማለት ነው። ጥምጣማቸውንም አውልቀው ሰጡት። ልብሳቸውንም እንደዚያው አውልቀው ሰጡት። አብረዋቸው የነበሩ ሰዎች ኢብኑ ዑመር ሆይ አላህ ይዘንልህና እነዚህ የገጠር ሰዎች እኮ በጥቂት ነገር ይረካሉ፣ አንተ ግን ያለን ሁሉ ሰጠኸው አሏቸው። እርሳቸው ግን ይህ ሰው የአባቴ የዑመር ኢብኑ ኸጣብ ጓደኛ ነበር አሏቸው። አባቱን ስለሚወድ የአባቱ ጓደኛ አከበረው። እውነተኛ መልካምነት ማለት የወላጆችህን ጓደኞች ማክበር ማለት ነው።